ልጃችሁ 1 ዓመት ሞላው፣ አሁን ደግሞ ወደ ታዳጊነት ተሻግሯል። በዚህ ወቅት እያንዳንዱ ወላጅ ልጄ በስንት ወሩ መራመድ አለበት? መቼ ነው ቃላት አውጥቶ በደንብ የሚናገረው? የጎረቤታችን ልጅ እኮ መናገር ጀምራለች፣ የኔ ልጅ ግን ለምንድን ነው የዘገየው? በሚሉ ጥያቄዎችና ጭንቀቶች ይከበባል። ሳናውቀው የምናደርጋቸው አንዳንድ ስህተቶች የልጆቻችንን የንግግር እድገት ሊያዘገዩ እንደሚችሉ ያውቃሉ? ዛሬ ከ1 እስከ 3 ዓመት ባለው ጊዜ ውስጥ ህፃናት ሊያሳዩአቸው የሚገቡ ዋና ዋና የእድገት ደረጃዎች የንግግር ችሎታቸውን በቤት ውስጥ የምናፋጥንባቸውን ሳይንሳዊ መንገዶችና በፍጹም ልናልፋቸው የማይገቡ ቀይ መስመሮችን ወይንም ሬድ ፍላግስ በዝርዝር እንመለከታለን። አሁን ላይክ በማድረግ ቪዲዮውን ጀምሩ። እንግዲህ ዛሬ የምናየው በክፍል አድርገን የምናይ ይሆናል። በመጀመሪያው ክፍል የምንመለከተው ከ1 እስከ 3 ዓመት ያሉ ዋና ዋና የእድገት ደረጃዎች ምን ይመስላሉ የሚለውን እንመለከታለን። ህፃናት በዚህ የእድሜ ክልል ውስጥ በአራት ዋና ዋና ዘርፎች በእንቅስቃሴ፣ በእውቀት፣ በስሜትና በቋንቋ እድገት ያሳያሉ ማለት ነው። ስለዚህ እነዚህን አንድ ባንድ የምንመለከት ይሆናል። ከ12 እስከ 18 ወራት ወይም ደግሞ ከ1 ዓመት እስከ 1 ዓመት ከ6 ወር ያሉ ህፃናት ምን አይነት እንቅስቃሴ፣ እውቀት፣ ስሜት ምን አይነት ባህሪ ያሳያሉ የሚለውን እንመለከታለን። የመጀመሪያው እንቅስቃሴ ስንመለከት በአብዛኛው ያለ ድጋፍ መቆምና የመጀመሪያ እርምጃዎችን መራመድ ይጀምራሉ። እቃዎችን ከወለል ላይ ለማንሳት ጎንበስ ማለት ይችላሉ። ንግግርን ስንመለከት ደግሞ ማማ፣ ባባ ከማለት ባለፈ ትርጉም ያላቸው 1 ወይንም 2 ቃላትን ለምሳሌ ውሃ፣ ዳቦ መናገር ይጀምራሉ ማለት ነው። በመጻፍ ሳይሆን እጃቸውን በመቀሰር የሚፈልጉትን ነገር ያሳያሉ ማለት ነው። ሌላኛው ከ18 ወይም ከ1 ዓመት ከ6 ወር እስከ 2 ዓመት ያሉ ህፃናት ደግሞ በእንቅስቃሴ ደረጃ ምን አይነት ምልክት ያሳያሉ የሚለው ስንመለከት በደንብ መሮጥ፣ ደረጃዎችን መውጣት በእጅ በመታገዝ ማለት ነው እና ኳስ መምታት ይችላሉ። ንግግርን ስንመለከት ቢያንስ ከ10 እስከ 20 ቃላት ያውቃሉ። 2 ቃላትን አንድ ላይ ማጣመር ይጀምራሉ። ለምሳሌ ማማ፣ ውሃ፣ ባባ፣ ሂድ የተለመዱ አካላትን አፍንጫ፣ አይን፣ እጅ ሲጠሩላቸውም ያሳያሉ ማለት ነው። በ3 ዓመት እድሜ ውስጥ ደግሞ እንቅስቃሴያቸውን ስንመለከት በባለ 3 እግር ብስክሌት መጋለብ፣ በአንድ እግር መቆም እና መዝለል ይችላሉ። ንግግርን ስንመለከት ከ3 እስከ 4 ቃላት ያሉትን አጫጭር አረፍተ ነገሮች ይመሰርታሉ። የሚናገሩት ነገር 75% ያህሉ ለውጭ ሰው ግልጽና የሚሰማ ይሆናል። ለምን፣ የት ነው የሚሉ ጥያቄዎችን በብዛት ይጠይቃሉ ማለት ነው። በክፍል 2 ደግሞ የህፃናትን የንግግር በፍጥነት ማሳደጊያ 5 ሚስጥሮችን እንመለከታለን። የመጀመሪያው የልጅ ቋንቋ ወይም ቤቢ ቶክ ማቆምና ትክክለኛውን ቃላት መጠቀም ያስፈልጋል። ለምሳሌ ልጁ ቶቶ ሲል ውሃ ማለቱ እንደሆነ ብናውቅም እኛ መልሰን ቶቶ ትፈልጋለህ ማለት የለብንም። አዎ ውሃ ትፈልጋለህ በማለት ትክክለኛውን ቃል ደጋግመን ልናሰማው ይገባል። ህፃናት የሚማሩት ከእኛ በሚሰሙት ድምጽ ነው። ሁለተኛው የምታደርጉትን ነገር ሁሉ በቃል መተረክ ወይም ናሬሽን ያስፈልጋል። በምሳሌ ለማስረዳት ያህል ልክ እንደ እግር ኳስ ተንታኝ ሆኑ። ልጁን ስታጥቡት አሁን እጅህን በሳሙና እያጠብን ነው፣ ምግብ ስታበስሉ አሁን ካሮቱን እየከተፍኩት ነው እያላችሁ የምታደርጉትን ነገር ሁሉ ጮክ ብላችሁ ተናገሩ። ይህ ተግባር ልጁ ሳያውቀው በጭንቅላቱ ውስጥ ሰፊ የቃላት ባንክ እንዲገነባ ይረዳዋል ማለት ነው። ሌላኛው 3ኛ ላይ የምንመለከተው መጽሐፍትን አብሮ ማንበብና በምስል ማውራት ነው። ልጁ ማንበብ ባይችልም በትላልቅ ስዕሎች የተሞሉ መጽሐፍትን እያሳዩ ይቺ ድመት ናት፣ ድመት ምን ትላለች እያሉ ውይይት መፍጠር የንግግር ክፍላቸውን በከፍተኛ ሁኔታ ያነቃቀዋል ማለት ነው። ሌላኛው በአራተኛ የምንመለከተው ምርጫዎችን መስጠት። ምሳ ትበላለህ ከማለት ይልቅ ሙዝ ትፈልጋለህ ወይንስ አፕል ብሎ መጠየቅ። ይህ ልጅ ምርጫውን ለመግለጽ አእምሮውን እንዲጠቀምና ቃላትን እንዲያወጣ ያስገድደዋል። 5ኛ ላይ የምንመለከተው ደግሞ ለቪዲዮ እና ለስልክ ወይም ስክሪን ታይም አለማጋለጥ ነው።
እዚህ ላይ ማወቅ ያለባችሁ ነገር በአሁኑ ወቅት ለህፃናት ንግግር መዘግየት ትልቁ ጠላት ስልክና ቲቪ ናቸው። ስክሪን አንድ አቅጣጫዊ ወይንም ዋን ዌይ በመሆኑ ልጁ እንዲሰማ እንጂ እንዲናገር እድል አይሰጠውም። እስከ 2 ዓመት እድሜ ድረስ ስልክና ቲቪ በፍጹም መከልከል አለባችሁ፣ መስጠት የለባችሁም። በክፍል 3 የምንመለከተው ደግሞ የንግግር ማበረታቻ ጨዋታዎች በቤት ውስጥ እንዴት ልናከናውን እንችላለን የሚሉትን እንመለከታለን። የመጀመሪያው ጨዋታ የእቃ አምጣ ጨዋታ ነው። እባክህ ያንን ኳስ አምጣልኝ፣ ጫማህን አምጣ በማለት ትዕዛዞችን የመረዳት አቅማቸውን ማሳደግ ነው። ጨዋታ 2 ላይ ደግሞ የማንኳኳትና የድብብቆች ጨዋታ ነው። አለሁኝ የለሁም መጫወት ነው። ይህ ጨዋታ ህፃናት ተራ የመጠበቅን ተርን ቴኪንግ ህግ እንዲማሩ ያደርጋቸዋል ማለት ነው። ይህም ለውይይት መሰረት ነው ማለት ነው። ጨዋታ 3 ላይ መዝሙሮችን በምልክት መዘመር፣ የልጆች መዝሙሮችን በእጅ እንቅስቃሴ እያሳዩ አብሮ መዘመር ድምጽንና ትርጉምን በፍጥነት ለማያያዝ ይረዳቸዋል ማለት ነው። እንግዲህ ክፍል 4 ላይ ደግሞ የምንመለከተው ፈጣን የህክምና ክትትል የሚያስፈልጋቸው ቀይ መብራቶች ወይም ደግሞ ሬድ ፍላግስ ምንድናቸው? እነዚህ ነገሮች ካስተዋላችሁ በፍጹም ችላ ማለት የለባችሁ ማለት ነው። እነዚህ ምልክቶች ከታዩ ያድጋል፣ ጊዜው ሲደርስ ይናገራል ብሎ መዘናጋት አይገባም። ወዲያውኑ የህፃናት ሐኪም ማማከር ያስፈልጋል። የመጀመሪያው ምልክት በ12 ወሩ ወይንም በ1 ዓመቱ ስሙ ሲጠራ ዞር ብሎ የማያይ ከሆነ ወይንም እጁን ቀስሮ ዕቃ የማያሳይ ከሆነ። ሁለተኛ ላይ በ18 ወሩ ወይንም 1 ዓመት ከ6 ወሩ ላይ አንድም ትርጉም ያለው ቃል መናገር ካልቻለ። ሶስተኛ ላይ በ2 ዓመቱ 2 ቃላትን ማጣመር ካልቻለ፣ ለምሳሌ እማማና ወይንም የተናገርነውን ትዕዛዝ የማይረዳ ከሆነ። አራተኛ ላይ በማንኛውም እድሜ ቀድሞ ይናገረው ወይንም ያደርገው የነበረውን ዕውቀት በድንገት ካቆመ ሎስ ኦፍ ስኪልስ። እነዚህ ምልክቶች የጽሞና ወይንም የመስማት ችግር ወይንም የኦቲዝም መገለጫዎች ሊሆኑ ስለሚችሉ ቅድመ ምርመራ ወሳኝ ነው። ውድ ወላጆች እያንዳንዱ ልጅ የራሱ የሆነ የእድገት ፍጥነት አለው። አንዱ ቀድሞ ሊራመድ፣ ሌላው ቀድሞ ሊናገር ይችላል። ዋናው ቁልፍ ከልጆቻችሁ ጋር የምታሳልፉት ጥራት ያለው ጊዜ፣ የምታወሯቸው ወሬዎችና የምትሰጧቸው ፍቅር ነው። የእናንተስ ልጅ የመጀመሪያውን ቃል የተናገረው በስንት ወሩ ነበር? የትኛውንስ ቃል ነበር? ልምዳችሁን በኮሜንት አጋሩ። ሌሎች ወላጆችን ካጋጠሟቸው ጭንቀቶች ይማራሉ። ይህ ቪዲዮ ለአዲስ እናቶች፣ አባቶች በጣም ጠቃሚ ስለሆነ ሼር ማድረጋችሁን አትዘንጉ። ቪዲዮውን ከወደዳችሁት ላይክ አድርጉት። በየሳምንቱ እንዲህ ያሉ ጠቃሚ የጤና መረጃዎችን ለማግኘት የጤና ላይፍ ቻናልን ሳብስክራይብ ያድርጉ። ለልጆቻችሁ መልካም እድገት፣ ለእናንተም መልካም ጤና እመኛለሁ። ቻው፣ ሰላም ሰንብቱ።